መጽሐፍቶቹ ከብሪቲሽ መጽሐፍት ቤት ማግኘት ይቻላል ሎንዶን ኢንግላንድ ከሰማይ መዝገብ ከኡሙል አልኪታብ የተቀዳ ይባል እንጂ እዚህ መሬት በሰው ከተጻፈ አፈታሪክ ጋር ተመሳሳይ ሆኖ አግኝተነዋል የተጠቀሱትን መረጃዎችን ስንጠቅስ ታሪኮቹ የተጻፉበትን ዘመን በሰው የተዘጋጁ ስለመሆናቸው እርግጠኛ በመሆን ነው መቼም እነዚህ ታሪኮች አፈታሪክ እንጂ የመለኮት መገለጦች አይደሉም ቁርአንን በጥልቀት ባጠና ነው መጠን የመልእክቱን ምንጭ አብጠርጥረን ለማወቅ አያዳግተንም ምርመራችንም ይቀጥላል የሰለሞንና የሳባ ታሪኮች ተብለው በመጽሐፈ ቁርአን አንነምል የተመዘገበውን ደግሞ እንመልከት ንግስተ ሳባ ወደ ንጉስ ሰለሞን በመራመድ ላይ ያለች ከፊት ለፊቷ ያለው ወለል ውሃ መስሏት ቀሚሷን ወደ ላይ ሰብሰብ እንዳደረገች በመተረክ የቀጠለው ቁጥር 44 ያለው ታሪክ ከወዴት እንደተገኘ እንጠቁም ይህ ታሪክ እንዳለ ትርጉም ኦፍ ኤሽተር ከተባለ መጽሐፍ የተወሰደ አፈ ታሪክ ነው በምዕራፉ ያለው የሰለሞን የወፍ ሰራዊት የሁለተኛው መቶ ክፍለ ዘመን አፈ ታሪክ እንጂ ከሰማይ የመጣ መልእክት አይደለም እንዲያውም ከቁርአን ቀድሞ የተጻፈ አፈ ታሪክ ንግስተ ሳባ ቀሚሷን ወደ ላይ ሰብሰብ ስታደርግ ንጉስ ሰለሞን የባቷን ውበት በመመልከት ደንግጦ እንደጮኸ ነው የሚተርከው ቁርአን በአልነምል ቁጥር 44 ግን የንጉስ ሰለሞንን መጮህ በመተው ነው የዘገበው ታዲያ ይህ እንዴት የመለኮት ቃል ሊሰኝ ይችላል አብዛኛው ሙስሊም እነዚህን የቁርአን ክፍሎች በወጉ ባያውቃቸውም ሁሉም የአላህ መገለጥ እንደሆኑ ተደርጎ ስለተማረ ምንም አስተያየትና ጥያቄ ለማቅረብ አይፈቀድለትም ጥያቄ ካነሳም ኩፋር ወይም ከሃዲ ስለሚባል ይፈራልና እነዚህን ታሪኮች መመርመር እንዳለበት እንጠቁመዋለን ስለ ቁርአን ስህተት አርተር ጄፍሪ የተባለው የቁርአን ሊቅ ወይም ተመራማሪ ቁርአንን እንኳን በስህተት አልባነት ለመወሰን ይቅርና ራሱ ቁርአን አንድ ብቻ ያልነበረና 16 አይነት የቁርአን ቅጂዎች እንደነበረው አረጋግጫለሁ ብሏል ይህም እስከ 9ኛው ክፍለ ዘመን ድረስ ማለት ነው እስልምና ከመጣበት ከ610 እስከ 632 ባሉት 268 ዓመታት መካከል መሆኑ ነው ቁርአን ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን የሚታወቁ ስሞችን ይጠቅሳል ለምሳሌ በአልአንቢያ ምዕራፍ ቁጥር 51 እስከ 71 ያለው ታሪክ ፈጽሞ ከመጽሐፍ ቅዱስ ጋር የሚጣጣም አይደለም ስለ ኢሳቅና ኢስማኤል አባት ወይስ ስለሌላ ነው የሚተርከው መልስ አንጠብቅም ግን ጥያቄያችንን እንቀጥላለን በአልአንዓም ምዕራፍ ቁጥር 34 የአላህ ንግግሮች ለዋጭ የለም በቁጥር 115 የጌታህም ቃላት እውነተኛና ትክክለኛ ስትሆን ተፈጸመች ለቃላቱ ለዋጭ የለም በማለት ተናግሯል እንግዲህ አላህ የአብርሃም የሙሴ የኢሳቅና የኢስማኤል አምላክ ከሆነ የአላህ ቃል የማይለወጥ ከሆነ የቁርአኑ ነቢያትና ስማቸው ከሞላ ጎደል የተጠቀሱት በርግጥ እነሱ ከሆኑ ስለምን ታሪካቸውን በመቀየር በማዛባት አዲስ ገለጣ በመሐመድ ሊነገር ቻለ የአብርሃም አምላክ ቃሉን የማይለውጥ እንደሆነ እናምናለን ነገር ግን የቁርአኑ መልእክት የተዛባው ከተቀባዩ ወይስ ከጻፊው በአልጀዚራ ቻናል ቁርአን እንዴት ከሳይንሳዊ መረጃዎች ጋር እንደሚስማማ እና ከሳይንስ ምርምር ግኝቶች መምጠቅ ከ1000 ዓመታትን ቀድሞ እውነትን የገለጠ መጽሐፍ ፍጹም መለኮታዊ መገለጥ እንደሆነ ሼህ ዩሱፍ አልቀርዳዊ ማብራሪያ ይሰጣሉ ሼሁ መጽሐፍቶችንም ጽፈዋል ነገር ግን አንድ ድንቅ ጥያቄ መጠየቅ እንዳለባቸው አረጋግጠናል ሼህ ዩሱፍ ቁርአን ስለ ጽንስ አፈጣጠርና እድገት 4 ደረጃዎችን ገልጿል ይላሉ አንደኛ የፈሳሽ መልክ ሁለተኛ የረጋ ደም ሶስተኛ የአጥንት አራተኛ የሥጋ ደረጃዎችን በተከታታይ እንደሚፈጠሩ ተናግረዋል ይህም ሳይንሳዊ ነው ይሉናል በመጀመሪያ ደረጃ የሳይንስ ምርምር ውጤት በየወቅቱ የሚያድግ አንድ ጊዜ ተገኘ የሚባለው ሌላ ጊዜ እየተሻሻለ መሄዱን እናውቃለን እናም ይህ ቁርአን ገለጠው የተባለው ግኝት ጌለፕ የተባለው አይሁዳዊ የስነ ጽንስ ተመራማሪ 4 ደረጃዎች ናቸው ብሎ ያቀረበው ነው ይህ የጌለፕ ምርምር በ21ኛው ክፍለ ዘመን የሳይንስ ምርምር ውድቅ ተደርጓል አዲሱ ግኝት ስጋና አጥንት እኩል የሚያድጉ መሆኑን አረጋግጧል ይህ የእድገት ደረጃውን ወደ 4 ቀንሶታል የጌለፕ ምርምር ለመነሻነት አገልግሏል እንጂ ቁርጠኛ እውነት ሊሆን አልቻለም እንግዲህ የቁርአን ሊቃውንት ቁርአናቸውን ይለውጡታል አይባልም የምርምር ውጤቱን ከመተው ውጪ ሌላ መንገድ የላቸውም ቁርአንን የላቀ መለኮታዊ ለማድረግ የሚገባበትን ችግር ተመልከቱ ስተት መሆኑ ብቻ ሳይሆን የተፈጥሮ ሳይንስን ለመለኮታዊ መልእክት ማስረጃ በማቅረብ እውነትን ከማረጋገጥ ስተት ላይ መውደቅን እንደሚያስከትል ጭምር ማወቅ ተገቢ ነበር
በአልአዕራፍ ምዕራፍ ቁጥር 124 የተጠቀሰውን ስለ ስቅላት የተነገረውንና በዩሱፍ ምዕራፍ ቁጥር 41 ያለውን ችግር እንመልከት። ሙሳ እሰቅላችኋለሁ ያላቸው አስማተኞች እንደሆኑ ቁርአን ይነግረናል። ሙሴ ከሆነ በነበረበት ዘመን የስቅላት ቅጣት ነበረ ወይ? ሙሴ ይህንን እንዴት ሊናገር ቻለ? ሙሴ እስራኤላውያንን ከግብጽ በመምራት እንዳወጣ እናውቃለን። ይህም በ1446 ቅድመ ክርስቶስ አካባቢ ነው። እስራኤል በግብጽ ባርነት በነበሩበት ዘመን 18ኛውን ስርወ መንግስት በተመለከተ ያለው የግብጻውያን የጊዜ ቅደም ተከተል በትክክል ባይታወቅም እንኳ በቅርብ በተደረጉ ጥናቶች እንደተረጋገጠው እስራኤላውያን ከግብጽ ግዞት የወጡት በፈርዖን ስርወ መንግስት ውስጥ ከሳልሳዊ ታውትስ እና ከልጁ ዳግማዊ አሙኖቲፕ አገዛዝ በኋላ ነው። ይህንን የታሪክ ማጣቀሻ መግለጥ ያስፈለገው በዚያን ወቅት ኃጢአተኛ በስቅላት የሚቀጣበት ሁኔታ በፈርዖን ግዛት አልነበረምና ነው። ቁርአን ምን እያለ ነው ተብሎ ሲጠየቅ አንክ የተባለው አናቱ ላይ ቀለበት ያለው መስቀል እንደሆነ ይናገራሉ። አንክ የአንገት ጌጥ እንጂ የመሰቀያ መስቀል አይደለም። ፈርዖን ይህንን እንዳላደረገ መጽሐፍ ቅዱስም ይህንን እንዳላወራ ተረጋግጧል። ቁርአን ለእውነተኝነቱ የጠቀሰው መጽሐፍ ቅዱስ ይህንን ካልነገረን ከወዴት እንዳመጣው ሊጠየቅ ይገባዋል። የ11ኛው ክፍለ ዘመን ቅድመ ክርስቶስ ታሪክ እንዴት ተዛብቶ እንደቀረበ ተመልከቱ። በታሪክ ተመራማሪዎች ጥናት መሰረት እነዚህ የተዘበራረቁ ጽሑፎች ለሕፃናት መጫወቻ ለማዝናናት የቀረቡ ነበሩ እንጂ ከመገለጥ በላይ ያሉ መገለጦች አይደሉም። የሰው የሥነ ጽሑፍ ታሪክን ወደ መለኮታዊ ደረጃ ማላቅ ተገቢ አይደለም። በተጨማሪም በመይረም ምዕራፍ ቁጥር 26 ያለው የመይረም የመውለድ ጭንቅ ከወዴት የመጣ እንደሆነ እንመልከት። ይህ ታሪክ በሁለተኛው መቶ ክፍለ ዘመን የነበረ ነው። የታሪኩ ምንጭ የኢየሱስ የልጅነት የሕይወት ታሪክ ተብሎ የተዘጋጀ የሁለተኛው መቶ ክፍለ ዘመን መጽሐፍ ነው። መጠሪያውም ዘ ላስት ቡክ ኦፍ ባይብል እንዲሁም ጎስፕል ኦፍ ዘ ኢንፋንሲ ኦፍ ጂሰስ ክራይስት ይባላል። ለማስታወስ የመይረም ምዕራፍ ቁጥር 26 ታሪክ መይረም ወዲያው በቅጽበት አረገዘች፣ ኢሳን በሆዷ ይዛ ገለላለች፣ ምጥ መጣባት፣ ዘንባባ ዛፍ ስር ሄደች፣ ተጨንቃ በሞትኩ ስትል አይዞሽ ጌታሽ ከበታችሽ ወንዝ አድርጓል እንደተባለች ዛፉን ነቅንቂው ፍሬው ይረግፍልሻልና ብይም ጠጪ እንደተባለች ይናገራል። ይህ ታሪክ መሰረቱ ቁርአን እንደሆነ ዛሬ ሙስሊሞች ቢናገሩም ምንጩ የተጠቀሰው መጽሐፍ ነው። መጽሐፍ ቅዱስ ይህንን አይልም። ሊቃውንቱ የቁርአን ውበቱ ግጥማዊነቱ ነው ብለው ይነግሩናል። ነገር ግን ጉንተር ሉሊንግ የተባለው ሰው እንዳጠናው ይህ የግጥም መልእክት አጻጻፍ በሲሪያክ የክርስቲያን ሲሪያክ ቋንቋ ግጥም እንደሆነ ተደርሶበታል። እሱ ወደ አረብኛ ተተርጉሞ እንደገባ ለማወቅ ተችሏል። በእርግጥ ግጥሙ በትርጉም ሥራ ስህተት ቢኖርበትም ከወደዱት ለቀደመው ታሪክና ጸሐፊው ዕውቅና መስጠትና ምስጋና ማቅረብ ይገባቸዋል ብሏል። እኛ እንደምናምነው እውነት ፍጹም የሚሆነው አንጻራዊ አፍራሽ መረጃ ሳይኖርበት ብቻ ነው። ይህ እውነት መረጃ ለብዙዎቹ ብርቱ የምርምር መንገድ እንደሚከፍት መገመት ይቻላል። መጽሐፍ ቅዱስ ተበላሽቷል፣ ተለውጧል ማለት ብቻውን አያዋጣም። የራስን ገመና መመርመር ያስፈልጋል። አልነህል ምዕራፍ ቁጥር 15 ተራራ የመሬት ችካል ወይም ማዕዘን እንደሆነ ያወራል። የሂማሊያ ተራራ ባለበት ህንድ አካባቢ በየዘመናቱ ከፍተኛ የመሬት ነውጥ ይከሰታል። ምክንያቱ ምን ይሆን? የማይገናኙ ነገሮችን በልማድ አይደረስባቸውም በሚል የተነገረው ይህ ክፍል ስህተተኝነቱ ከዘመናት በኋላ ታውቋል። ተራሮች የሚፈጠሩት በስነ ምድር ጥናት መሰረት ሁለት የመሬት አካላት በሚፈጥሩት ግጭት እንደሆነ ታውቋል። የተራሮች አቀማመጥ በፍጹም ከመሬት ነውጥ ጋር ተያያዥነት የለውም። ሌላው ዲርሃም ስለተባለው ገንዘብ በዩሱፍ ምዕራፍ ቁጥር 20 ዩሱፍ የተሸጠው ዲርሃም በተባለ ሳንቲም እንደሆነ ቁርአን ይናገራል። ነገር ግን በዘፍጥረት ምዕራፍ 37 ቁጥር 28 20 ሰቅል መሸጡን እንጂ በዲርሃም መሸጡን አይነግረንም።